ጥያቄ ቁጥር 1 የጤና መታወክ የሚሰማው አሽከርካሪ ማስተዋልና መገንዘብ ይችላል። ሀ እውነት፣ ለ ሐሰት። 5 ሰከንድ አለን። ትክክለኛው መልስ ምንድን ነው? እስከዛ የእናንተን ግምት ማስቀመጥ ይቻላል። ትክክለኛው መልስ ለሐሰት። ጥያቄ ቁጥር 2 የመወሰን ችሎታ ማነስ የምን ምልክት ነው? ሀ የጤና ችግር፣ ለ የችሎታ ችግር፣ አመርኋ ሀና ለ መ መልስ አልተሰጠም ይላል። ትክክለኛው መልስ ምንድን ነው? 5 ሰከንድ አለን። ትክክለኛው መልስ አመርኋ ሀና ለ። ጥያቄ ቁጥር 3 የመንገድ ላይ ትህትና የስነ ባህሪ ጉዳይ ክፍል ነው ይላል። ሀ እውነት፣ ለ ሐሰት። ትክክለኛው መልስ ምንድን ነው? 5 ሰከንድ አለን። ትክክለኛው መልስ ሀ እውነት። ጥያቄ ቁጥር 4 ጠጥቶ ማሽከርከር የሞገደኛ አሽከርካሪ ባህሪ ነው። ሀ እውነት፣ ለ ሐሰት። 5 ሰከንድ አለን። መልሱ ምንድን ነው? ትክክለኛው መልስ ሀ እውነት። ጥያቄ ቁጥር 5 የተሳሳተ ውሳኔ ማስተላለፍ የብቃት ማነስ ምልክት ነው። ሀ እውነት፣ ለ ሐሰት። ትክክለኛው መልስ ምንድን ነው? ሀ እውነት። ጥያቄ ቁጥር 6 አልኮል መጠጥ ጠጥቶ ማሽከርከር የውሳኔ አሰጣጥን ያዛባል ይላል። ሀ እውነት፣ ለ ሐሰት። ትክክለኛው መልስ ሀ እውነት። ጥያቄ ቁጥር 7 አካባቢ ለባህሪ መንስኤ አይሆንም ይላል። ሀ እውነት፣ ለ ሐሰት። ትክክለኛው መልስ ለ ሐሰት። ጥያቄ ቁጥር 8 የትራፊክ ምልክቶችን ማክበር የሙያ ስነ ምግባር ጉድለት ነው ይላል። ሀ እውነት፣ ለ ሐሰት። ትክክለኛው መልስ ሀ እውነት። ጥያቄ ቁጥር 9 የራስን ፍላጎት ብቻ መጠበቅ የአሽከርካሪዎች አላስፈላጊ ባህሪ ነው። ሀ እውነት፣ ለ ሐሰት። ትክክለኛው መልስ ሀ እውነት። ጥያቄ ቁጥር 10 አለመረጋጋት ለአሽከርካሪዎች አላስፈላጊ ባህሪ ነው ይላል። ሀ እውነት፣ ለ ሐሰት። ትክክለኛው መልስ ሀ እውነት ነው። ወደ ቀጣይ ጥያቄዎች እንሄዳለን። ቀለል ብሎ ግን ሸዋጅ ነው ጥያቄ እውነትና ሐሰት ቢሆንም